ሰላም ሁላችሁም በያላችሁበት ትናንት አንድ ቪዲዮ ይዤ መጥቼ ነበረ ስለ ሾተ ላይ የሚያወራ ነበር። ዛሬ ክፍል ሁለትም ስለሱ የምንመለከት ይሆናል። በትናንቱ ቪዲዮ ላይ ስፔሻሊ ኤቢኦ ኢንኮምፓቲቢሊቲ ወይም አንድ እናት የደም አይነቷ ኦ ሆኖ ሌላ ኤቢ ወይም ኤቢ የሆነ ልጅ ብታረግዝ ልጁ ለምን ቢጫ ይሆናል የሚለውን ስፔሻሊ ከአንቲቦዲ ኢሚኖግሎቢን ጂ ጋር አያይዘን አውርተን ነበረ። ዛሬ የምንመለከተው ደግሞ አንድ አርኤች ኔጌቲቭ የሆነች እናት አርኤች ፖዚቲቭ የሆነ ልጅ ብታረግዝ ልጁ ለምን ቢጫ ይሆናል የሚለውን ለማብራራት እሞክራለሁኝ። አንድ እናት የደም አይነቷ በክትትል ጊዜ የደም አይነቷ አርኤች ኔጌቲቭ ከሆነ የመጀመሪያው ስቴፕ የባሏን ደም ማረጋገጥ ነው። የባሏም ደም አርኤች ኔጌቲቭ ከሆነ ምንም ችግር የለውም፣ ልጁ የሚወለደው አርኤች ኔጌቲቭ ነው። የሚያሳስብ ነገር የለም። ነገር ግን የእናቲቱ አርኤች ኔጌቲቭ ሆኖ ባልየው አርኤች ፖዚቲቭ ከሆነ ግን የሚረገዘው ልጅ አርኤች ኔጌቲቭም ሊሆን ይችላል፣ ፖዚቲቭም ሊሆን ይችላል። ምናልባት አርኤች ፖዚቲቭ ከሆነ የእናቲቱ አርኤች ኔጌቲቭ የልጁ አርኤች ፖዚቲቭ ከሆነ የአርኤች አይሶ ኢሚናይዜሽን የመፈጠር እድል ሊኖረው ይችላል። እንዴት ነው ይሄ ነገር የሚፈጠረው? ይሄን ለማብራራት ያክል ባለፈው ስነግራችሁ አንድ ሰው የደም አይነቱ ኤ ከሆነ አንታይ ቢ ያለው፣ ቢ ከሆነ አንታይ ኤ ያለው ብለናል። እነዚህ አንታይ ኤ እና አንታይ ቢ የሚፈጠሩት በባክቴሪያ አማካኝነት ነው ብለን ነበረ። ስለ አርኤች ስናወራ ግን አርኤች ኔጌቲቭ የሆነች እናት አንቲቦዲ ወይም አንታይ ዲ የምታመርተው በባክቴሪያ አማካኝነት ሳይሆን አርኤች ፖዚቲቭ የሆነ ደም ወደ እሷ ሲቀላቀል ነው። ለምሳሌ አርኤች ኔጌቲቭ ናት ያልናት እናት ያረገዘችው ልጅ አርኤች ፖዚቲቭ ከሆነ ያ የልጁ ደም ከእናቲቱ ጋር ሲቀላቀል እናቲቱ ምን ታመርታለች? አንታይ ዲ ወይም ኢሚኖግሎቢን ጂ የሚባል ታመርታለች። ባለፈው እንደነገርኳችሁ ኢሚኖግሎቢን ጂ ደግሞ ስሞል ነው በሳይዙ። ስለዚህ እንግዲያ ልጅን አቋርጦ ከእናት ወደ ልጅ ሊተላለፍ ይችላል። ለምሳሌ አንድ እናት አሁን አርኤች ኔጌቲቭ ናት፣ አርኤች ፖዚቲቭ የሆነ ልጅ አረገዘች። ልክ ስትወልድ ፕላሴንታ ወይም ልጁ በሚወጣበት ጊዜ በወሊድ ጊዜ የልጁ ደም ወደ እናቲቱ ደም ሲቀላቀል እናቲቱ ደም አርኤች ፖዚቲቭ የሚባል አያውቅም። ስለዚህ ያንን አርኤች ፖዚቲቭ የሆነ ደም ከሰውነቷ ውስጥ ለማስወገድ አንታይ ዲ ወይም ኢሚኖግሎቢን ጂ ያመርታል ማለት ነው። ያ ኢሚኖግሎቢን ጂ መሳሪያ ነው፣ ይቀመጥና ለሚቀጥለው እርግዝና ላይ ያቺ እናት የሚቀጥለው እርግዝና ላይ ስታረግዝ የሚቀጥለው እርግዝና ላይ ያረገዘችው ልጅ አርኤች ፖዚቲቭ ከሆነ መጀመሪያ ላይ ተመርቶ የተቀመጠው አንታይዲ ወይም ኢሚኖግሎቢን ጂ ከእናቲቱ በእንግዳ ልጅ አቋርጦ ወደ ልጁ ይተላለፋል። ያ ልጁ አርኤች ፖዚቲቭ ነው። ከእናቲቱ ደግሞ ያን አርኤች ፖዚቲቭ የሚያጠፋ አንታይዲ ኢሚኖግሎቢን ጂ ወደ ልጁ ይተላለፋል። ስለዚህ ያ ከእናቲቱ ወደ ልጁ የተላለፈው ኢሚኖግሎቢን የልጁን ደም ያጠቃል ወይም ያጠፋዋል። በዚህም ጊዜ ልጁ በደም ማነስ ይጠቃል ማለት ነው። በደም ማነስ ይጠቃል። ይህ ነገር እንዳይከሰት ምን መደረግ አለበት ከተባለ የሚሰጥ ክትባት አለ። ባረገዘች በ28ኛው ሳምንት ላይ የሚሰጥና በወለደች በ72 ሀወር ውስጥ የሚሰጥ ለናይቶ የሚሰጥ መድኃኒት አለ። ያንን መውሰድ ነው። እንደ አጋጣሚ ሆኖ መድኃኒቱን ሳትወስድ ይሄ ችግር ቢፈጠርስ መጨረሻ ምን ይሆናል የሚባል ጥያቄ ከተነሳ ደግሞ ልጁ ሊያጋጥመው የሚችለው እዛው እናቱ ሆድ ውስጥ እያለ የደም ማነስ ስለሆነ እዛው እናቱ ሆድ ውስጥ እያለ ልጁ በፌቶ ማተርናል ሰብ ስፔሻሊስቶች አማካኝነት ደም እናቱ ሆድ ውስጥ እያለ ይለገስለታል ማለት ነው። ሕክምናው እስከዚህ ደረጃ ደርሷል ማለት ነው። እዚህ ጋር በደንብ ማየት ያለብን ነገር ምንድነው? አንድ እናት አርኤች ኔጌቲቭ ከሆነች ስፔሻሊ ደግሞ ክትባት ካልወሰደች ልጁ ከተወለደ በኋላ ስለ ቢጫነቱ በደንብ ጥንቃቄ ማድረግ ያስፈልጋል። ቢጫነቱን ማየት ያስፈልጋል። ይህ ቢጫነት እንዴት ነው የሚፈጠረው መሰላችሁ? ይህ አንታይ ዲ የሚባለው ኢሚኖግሎቢን የልጁን ቀይ ደም ሴሎች ወይም አንቲጂን ዲ ያላቸውን ቀይ ደም ሴሎች ብሬክዳውን ስለሚያደርግ የዛ የቀይ ደም ሴሎቹ ውስጥ ሄሞግሎቢን የሚባል አለ። ሄሞግሎቢን ያለው ሂምና ግሎቢን የሚባሉ ነገሮች አሉ። ሂም የሚባለው ነገር በጣም የሱ ስብርባሪ ፕሮዳክት ብሬክዳውን ፕሮዳክት ነው። ቢሊሩቢን የሚባል አለ። ያ ቢሊሩቢን በሰውነት ውስጥ በመጨመሩ ምክንያት ነው ልጁ ቢጫ የሚሆነው። ይህ ቢሊሩቢን በሰውነት ውስጥ ኤክሰስ ከሆነ ደግሞ ጭንቅላት ውስጥ ወይም ብሬን ውስጥ ያሉ አካሎችን ይጎዳና ችግር ይፈጥራል። የሙቭመንት የሞተር ዲስኦርደርን ይፈጥራል ማለት ነው። ይህ ነገር ጥንቃቄ ያስፈልገዋል። በሌላ ቪዲዮ የበለጠ አብራራላችኋለሁኝ። እስከዛው ድረስ ላይክ፣ ሰብስክራይብ ኤንድ ሼር አድርጉ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ